የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አስመራ ገቡ። በሀገሪቱ ፕሬዝዳንት ኢሳያስ አፈወርቂና በኤርትራ ህዝብ ደማቅ አቀባበል ተደርጎላቸዋል። ጠቅላይ ሚኒስትሩ የኢፌድሪ መከላከያ ዩኒቨርሲቲ የመከላከያ ሰለጠነ ሰው ኃይል ፍላጎትን ለማሟላት እየሰራ መሆኑን የኢፌድሪ ፕሬዝዳንት ዶክተር ሙላቱ ተሾመ ተናገሩ። በአፍሪካም ህገወጥ ስደትና ከድርጊቱ ጀርባ ያሉትን ህገወጥ የሰዎች አሸጋጋሪዎችን ለመከላከል በሚደረገው ጥረት ውስጥ የኪነ ጥበብ ባለሙያዎች የበኩላቸውን እንዲወጡ ተጠየቀ። ተናስተልን እንደምንላችኋል የተከበራችሁ የሰዓቱን ዜናዎቻችን አበይት ነጥቦቹን በማስቀደም ጀምረናል። ሰለሞን ኃይለ ኢየሱስ ነኝ። በቅድሚያም ከ20 ዓመታት በኋላ ለመጀመሪያ ጊዜ የኢትዮጵያ ጠቅላይ ሚኒስትር ኤርትራን መሬት ረግጠዋል። ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን በመጡ የመጀመሪያው ቀናት የተናገሩትን በተግባር አረጋግጠዋል። አስመራ ሲደርሱም በኤርትራ ፕሬዝዳንት ኢሳያስ አፈወርቂና በናፍቆት በሚጠባበቁ ኤርትራውያን ወንድምና እህቶች ደማቅ አቀባበል ተደርጎላቸዋል። ታምራየ ወንድማገኝ የዚህን ዜና ዝርዝር ይዟል። ቀዳማይ ሚኒስትር ኢትዮጵያ ዶክተር አሕመድ መጽዩ ነዚ ወርቃው ታሪክ ይጽምብላሎ። ከዓመታት በኋላ የኢትዮጵያ አውሮፕላን በኤርትራ ምድር ስለ ሰላም በሰላም አረፈ። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አሕመድ በኢትዮጵያና ኤርትራ ሰላም ስለማስፈን የተናገሩትን ወደ ተግባር ለውጠውታል። ጠቅላይ ሚኒስትሩ ለሰላም የተዘረጋ እጃቸው ከኤርትራ የወዳጅነት ምላሽን አትርፏል። የሁለቱን ሀገራት ችግር ጦርነት አልፈታውም። በአልጄሪያ የተፈረመው ስምምነትም ለዓመታት ተግባራዊ መፍትሄን አላተረፈም። የሁለት ሀገራትን አንድ ህዝብ ወደ ቀደመ ህብረቱ ለመመለስ ግን የቀናት የፖለቲካ ቁርጠኝነት መጠላለፉን ወደ መተባበር አሻግሮታል። የኢትዮጵያ ብሔራዊ መዝሙርም በአስመራ በክብር ተዘምሯል። ይህ በሀገሪቱ መሪዎች የተደረገ ፖለቲካዊ መግባባት ብቻ አልሆነም። ጠቅላይ ሚኒስትር ዶክተር አብይ አሕመድ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የነበራቸው ግንኙነት ከመሪዎች ፕሮቶኮል የዘለለ ነው። ኤርትራውያን እናቶች በዘንባባ ሲቀበሏቸውም ለህዝባዊ የሰላም ናፍቆት እስከ ደም ለሰረጸ ማህበራዊ ትስስር ተምሳሌት ሆኗል። የአስመራ ጎዳናዎች ይህን ይመሰክራሉ። የኢትዮጵያና ኤርትራ ሰንደቆች በአንድነት መውለብለባቸው፣ የመሪዎቹ ምስሎች በጋራ መታተማቸው ብዙ የሚናገሩት መልእክት አለ። የሀገራቱ የሰላም ጉዞ ብዙ መራመድ ቢጠበቅበትም ጅማሮው ግን ተስፋ ሰጪ ነው። ህዝባዊ መተባበሩ ለፖለቲካው መተማመንን የመፍጠር አቅም አለው። በዲፕሎማሲና ንግድ፣ በመሰረተ ልማትና ቀጠናዊ ትስስሮች መቃናት ይህ አዎንታዊ ግንኙነት መሰረት ነው። አሁን ጠቅላይ ሚኒስትሩ በኤርትራ እንደ ጎረቤት ሀገር መሪ ሳይሆን በሀገር ልጅ ክብር በአስመራ ይገኛሉ። መመለሻቸውም ከብዙ ትርፍ ጋር ይጠበቃል። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አስመራ መግባታቸውን ተከትሎም ኤርትራውያን ደስታቸውን በመግለጽ የተለያዩ አስተያየቶችን ሰጥተዋል። ሪፖርተራችን ተስፋ ያባተም እንደሚከተለው አዘጋጅቷቸዋል። ካብ ኩሉ ነገራት ዝመቀረ ሰላም ይትዝኸበረ ኢሉ ይዛምን ህዝብ ኤርትራ። ሰላም ከሁሉም ነገር በላይ ጣፋጭ የሆነ ነው ብሎ ነው የኤርትራ ህዝብ የሚያምነው። ለዚህ ለከበረ ሰላም ብሎ የከበረ ህይወቱን ሰውቷል። ስለዚህ ለዚህች ዕለት ብሎም አስፈላጊውን ዋጋ ከፍሏል። ይህችን ቀን ለመጠበቅ ብዙ ነገሮችን አሳልፏል። እናም ይህች ዕለት የሁላችንም ደስታ ናት። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አሕመድ እንደ ሁለተኛ ሀገራቸው የሆነችው ኤርትራ መምጣታቸው በሁለቱ ሀገራት ሰላም እንዲሰፍን ከፍተኛ አስተዋጽኦ ይኖረዋል። مستوى احنا جايين هنا اليوم عشان نستقبل الرئيس الإثيوبي واكيد هذا
አሁን የመጣነው በደስታ የኢትዮጵያን ጠቅላይ ሚኒስትር ለመቀበል ነው። የኢትዮጵያ ህዝብና የኤርትራ ህዝቦች ይህንን ቀን ሲጠባበቁት ኖረዋል። ይህ የትዕግስታችን ውጤት ነው። የኢትዮጵያና የኤርትራ ህዝቦች ሰላም ይወዳሉ። ለሁሉም ነገር ሰላም አስፈላጊ ነው። يحب السلام يحب ብዙሕ ዋጋውን ዝኸፈለ ህዝቢ እዩ ውፅኢቱ ድማ ድሕሪ ናይ ክንደይ ዓመታት ምጽማምን ትዕግስትን ዓቕልን የኤርትራ ህዝብ ለሰላም ብሎ ዋጋ ከፍሏል። ከብዙ ዓመታት ትግስት በኋላ ውጤቱን አሁን አይተናል። በሀገራቱ መካከል ዲፕሎማሲያዊ ግንኙነት መጀመሩ ለቀጠናው አዲስ ተስፋ ነው። የኤርትራ ህዝብ ለቀጠናውም ሆነ ለአፍሪካ ሰላምን የሚመኝ ህዝብ ነው። የሀገራችን መንግስትም ለቀጠናው ሰላም ያለምንም ድካም እንሰራለን ሲል ነበር። ውጤቱን አሁን በተግባር እያየን ነው። ይህ ደግሞ ቀጣይነት ሊኖረው ይገባል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አሕመድ ወደ አስመራ መምጣታቸው ደግሞ በኢትዮጵያና በኤርትራ የሰላም ተስፋ እንዲበራ አድርጓል። እንግዲህ ከ20 ዓመታት በኋላ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አሕመድ የአስመራ መሬትን ረግጧል። ከዚሁ ጋር ተያይዞ ተጨማሪ መረጃ ሊሰጡን እንግዳ ጋብዘናል። እንግዳችን ፕሮፌሰር መድህኔ ታደሰም የኢትዮ ኤርትራ የህዝብ ለህዝብ መድረኮች ሐሳብ አፍላቂና በኢትዮ ኤርትራ ጉዳይ የተለያዩ ጥናቶችን ያካሄዱ ምሁር ናቸው። ከሳቸው ጋር መጠነኛ ቆይታ አደርጋለሁ። ፕሮፌሰር ስለ ጊዜዎት አመሰግናለሁ። እሺ እኔም አመሰግናለሁ። እንግዲህ ዶክተር አብይ ወደ ስልጣን ሲመጡ ትኩረት ከሰጧቸው ዋነኛና ቤት ጉዳዮች አንዱ ከኤርትራ ጋር ለዓመታት የሻከረውን ግንኙነት ወደ ሰላም መልሶ መግባባት እንዲፈጠር ማድረግ ነው። እርሶም እንደሚያስታውሱትና እንግዲህ ለኢትዮጵያና ለኤርትራ ግንኙነት ዛሬ እሳቸው አስመራ መግባታቸው እንደው ምን ፋይዳ አለው? ምን ማለት ነው ከሚለው እንጀምር። እንግዲህ ፋይዳው አንድ በሁለቱም ሀገሮች ግንኙነት ላይ አንድ የዘመን መታጠፊያ ነው እና በኦፊሴል ደግሞ የጦርነት ዘመኑና የጦርነት ደመናውን የሚያነሳ በመንግስታት ደረጃ የጠላትነትና የመጠላለፍ ምዕራፍን የሚዘጋ ክስተት አድርጌ ነው የምወስደው። በተለይ እንግዲህ ከሁለት አስርተ ዓመታት በላይ በሚባል ደረጃ በቀጠናው ሰላምም የለም ጦርነትም የለም፣ ውጥረቶች ግን ነበሩና የኢትዮ ኤርትራ ግንኙነት ለቀጠናው ሰላም፣ እድገት፣ አንድነት የሚኖረው ሚናስ እንደው እንዴት ነው ማለት እንችላለን? እሱ በአጠቃላይ ይቀይረዋል። አሁን ዋናው ኢትዮጵያና ኤርትራ ከመንግስታት በወረደ መልኩ በህዝቦች ደረጃ በፖለቲካ ኃይሎች ደረጃ በድንበር አካባቢ የነፃ የንግድ ቀጣና የህዝብ ዝውውር ወደ ሰላም የሚመጡበት ማዕቀፍ ከተዘጋጀ አካባቢውን በሙሉ ነው የሚቀይረው። የአካባቢው ጦርነቶች፣ የአካባቢው የሰላም ጉዳይ፣ የቀይ ባህር የደህንነት ቀጣና ዓለም አቀፋዊ ሁኔታውም ጭምር በወሳኝ መልኩ ነው የሚቀይረው። ዋናው ነገር ይሄ መጀመሪያው ነው። ይሄ ነገሮችን ለማለሳለስና መንገድ ለመጥረግ ነው እንግዲህ ይሄ ጉብኝት ሊያደርግ የሚችለው። ከዛ በኋላ ብዙ የተወሳሰቡ የሁለቱ ሀገር ግንኙነቶች የሚፈቱበት የሚፈተሹበት የሚጠሩበት ሌላ ምዕራፍ ይኖራል ማለት ነው። ለዛ ይሄ በር ይከፍታል ማለት ነው። አሁን እንደው ጠቅላይ ሚኒስትር ዶክተር አብይ አሕመድ የመጋቢት 24 በዓለ ሲመታቸው ንግግር በሚያደርጉ ጊዜ ከዛም በኋላ ባሉ መድረኮች ላይ እንደታዘብ ነው ኢትዮጵያ የምታስበው ስለ ቀጠናው የምስራቅ አፍሪካ ሀገራትም እንደሆነ አንስተው ነበርና የምስራቅ አፍሪካ ሀገራት ቀጠና በዲፕሎማሲ፣ በኢኮኖሚ፣ በፖለቲካ እንደ ሁለገብ በሆነ ግንኙነት የኢትዮጵያና የኤርትራ እዚህ ደረጃ ላይ መድረስ ሊኖረው የሚችለው አንድምታስ እንደው እንዴት ነው የሚገለጸው? እንግዲህ በምስራቅ አፍሪካ ቀጠና ደረጃ የኢኮኖሚ ህብረትም የደህንነት ቀጠና ያው አንድ የሆነ አካባቢያዊ የደህንነት ቀጠና ለመመስረትም አንድነት ለመፍጠርም ሰላም ለመፍጠርም የኢኮኖሚ እድገት ለማሳለጥም በአጠቃላይ ደረጃ ሁለቱም ሀገሮች ሞተር ናቸው። የሁለቱም ሀገሮች መጣላት አካባቢውን ወደ ኋላ መልሶታል በብዙ መልኩ ማለት ነው። ወደ ትርምስ ነው ያስገባው። የውጭ ኃይሎች እንደፈለጉ የሚሽከረከሩበት ቀጠና ነው የሆነው። የተለያዩ የሰላም ሂደቶች የሚጨናገፉበት ሁኔታ ነው የተፈጠረው። ከሱዳን ጀምሮ እስከ ሶማሊያ እስከ ደቡብ ሱዳን ኢጋድ እንደ በይነ መንግስታት ራሱን ቆሞ ኃይሉን አጠናክሮ በኢነርጂና በውሃ አሉ የሚባሉ የኢኮኖሚ ማዕቀፎችን ተጠቅሞ ወደ ውህደትና ወደ እድገት ወደ ተባበረ ክንድ የሚሸጋገርበት አጠቃላይ የሆነ ህልሙ ነው የተጨናገፈው በዚህ ጦርነት የተነሳ በተለይ ደግሞ ባለፉት ዓመታት ማለት ነው። ይሄ ግንኙነት
የኢትዮጵያና ኤርትራ ግንኙነትን ብቻ የህዝብ ለህዝብ ግንኙነትን ብቻ ሳይሆን የሚፈታው በመንግስታት ደረጃ በአካባቢውም መጠራጠር እንዲወገድ ነው የሚያደርገው። ስለዚህ የሌሎች ሀገሮች የእርስ በርስ ግንኙነትም በወሳኝ መልኩ በበጎ መልኩ ያው ሊያጠናክረው ይችላል ማለት ነው። ስለዚህ ሰፊ ነው አንድምታው። መልካም ፕሮፌሰር፣ ጉዳዩን እስኪ ደግሞ ወደ ሀገራችን ደግሞ እናምጣው። እንግዲህ ሁለቱ ሀገራት ከ20 ዓመት በላይ ያልፈቷቸው ችግሮች የነበሩበት ነው። ይሄን ለማድረግም በርካታ ድርድሮች ሲደረጉ ነበር ከዚህ ቀደም። እንዳሁኑ ግን ፊት ለፊት ተገናኝተው ሁለቱ መሪዎች ችግራቸውን ሊፈቱበት በሚችል ደረጃ ለመጀመሪያ ጊዜ አልተደረገም። ይሄ መጀመሪያው ነው ማለት እንችላለንና የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስፍራው ማቅናት ወይ ደግሞ ጉብኝት ማድረግ ያልፈቷቸውን ችግሮች በዘለቄታ ለመፍታት ወዳጅነታቸውን ለማጠናከር የሀገር ህዝብ ለህዝብ ግንኙነቱን ለማጠናከር በዲፕሎማሲም ሊሆን ይችላል እንደዚህ ያሉ አበይት ነጥቦችንም ለማስመዝገብ እንደው ለሁለቱ ሀገራት እንደው ምን ፋይዳ ይኖረዋል ማለት እንችላለን? ፋይዳው ብዙ ነው። ቅድም እንዳልኩት ነው። ነገሮችን አለሳልሶ መንገድ ከፍቶ ትክክለኛ የሆነ ዝርዝር የሆነ የሁለቱም ሀገሮች ግንኙነትን የሚያይ የተለያየ ንግግርና የተለያየ ውይይት የሚካሄድበትን በር ይከፍታል ነው። እንግዲህ ከዛ ባለፈ ሁኔታ የኢትዮጵያና ኤርትራ ግጭት መንስኤው ይታወቃል። ያደረሰው ጥፋትም ይታወቃል። ዋናው ይሄ ጉብኝትና ይሄ የመጀመሪያው ግንኙነት ኢትዮጵያና ኤርትራ እንደ ሁለት ሉዓላዊ አገሮች ወደ ህጋዊ የዲፕሎማሲና የንግድ ግንኙነት ይመጣሉ ወይ ነው። እዛ ላይ የሚያተኩሩ ብዙ ነገሮች ሊነሱ የሚችሉ ነገሮች አሉ። ስለዚህ ዝርዝሩ ገና በሁለተኛ ምዕራፍ የሚመጣ ነው ይመስላል። አሁን የጠላትነት ምዕራፉን ዘግቶ ሁለቱም ሀገሮች በሁለቱም ሀገሮች የውስጥ ጉዳዮች በበጎ መልኩ ብቻ የሚሳተፉበት እድል የሚያመቻች ሁለቱም ህዝቦች የሚቀራረቡበት በር የሚከፍት ጠላትነቱን ዘግቶ የሚፈታተሹበት የሚጠናኑበትና ያው ለቀጣይ ውይይቶች ይሁንታ የሚሰጡበት መድረክ ሊሆን ነው የሚችለው እንጂ ዝርዝሩ የተወሳሰበ ነው። አንድ ሀገር የነበረ በጦርነት በትርምስ በመጠላለፍ የቆየ ህዝብና አገር ስለሆነ ብዙ ዝርዝሮች አሉ። ስለዚህ የኢትዮጵያ ፖለቲካም ራሱ አንድ እይታ ነው። ምክንያቱም ወደ ዝርዝር ግንኙነት ከመሄዳችን በፊት የኢትዮጵያ የፖለቲካ ምዕራፍ ወደ አስተማማኝ መታጠፊያ ደርሰዋል ወይ የሚለው ነገር ይመጣል። በኤርትራ በኩልም እንደዛ። ስለዚህ የሚገናኙበት የሚመሳሰሉበት የሁለቱም ብሔራዊ ጥቅምና ብሔራዊ ደህንነት የሚቀራረብበት የራሱ ሂደት ይኖረዋል ማለት ነው። ብዙ የፖለቲካ ኃይሎችም ሊያሳትፍ የሚችል ነው የሚሆነው፣ ሰፊ ነው የሚሆነው። ይሄ ግን ያ ምዕራፍ ሊጀምረው ይችላል። አሁን እንደ መጀመሪያው ምዕራፍ እንግዲህ የሁለቱ ሀገራት ግንኙነት አሁን በቀጣይ ያመጧቸው የሚችሉ ተስፋዎችና በረከቶች ይኖራሉ እያሉን ነው። እንግዲህ ለኢትዮጵያና ኤርትራ ችግራቸውን በራሳቸው መንገድ እንፈታለን ብለው ለመጀመሪያ ጊዜ የኛም ጠቅላይ ሚኒስትር የኤርትራ ፕሬዝዳንት ኢሳያስ አፈወርቂም ፊት ለፊት ተገናኝተዋል እና ችግርን በራስ አቅም መፍታት ሁለቱ ሀገራት ያሳዩት ነገር ለሌላው ምን ተሞክሮ ሊሆን ይችላል ብለን ማንሳት እንግዲህ ተሞክሮ ዝርዝር ውስጥ ተገብቶ ስኬቱ ሲታይ ነው። ግንኙነቱ ግን ያው የሚደገፍ ነው። ዓለም አቀፍ ሁኔታም ተቀይሯል። የባህረ ሰላጤ ጉዳይም አለበት፣ የኢኮኖሚ ጉዳይም አለበት፣ ጂኦፖለቲክስም አለበት። ስለዚህ ሁለቱም ናቸው ብቻቸው የጀመሩት ለማለት ገና ያስደፍርም። ዋናው ግን መነሻው ከኢትዮጵያ ጥሪው ቀረበ፣ በኤርትራ በኩል ምላሹ መጣ ማለት ነው። ግን ከአካባቢው ነፃ በሆነ መልኩ ባልተገናኘ መልኩ ነው የተገናኙት ማለት አይቻልም። በውስጥ ጉዳይም የዲሞግራፊ ጉዳይ አለ፣ የምጣኔ ህዝብ መቀየር አለ፣ በኤርትራም በኢትዮጵያም የፖለቲካ ጉዳይ አለ፣ የቀይ ባህር ጉዳይ አለ፣ የአሜሪካ ፖሊሲ አለ፣ የባህረ ሰላጤው ሽኩቻ አለ። በእነዚህ ሁኔታዎች አሁን ወቅቱ ነው እንጂ ኢትዮጵያና ኤርትራ ለብቻቸው ተነጥለው ይሄን ሰላም ሂደቱን ለመጀመር ተነሳሱ ማለት አያስችልም። በወሳኝ መልኩ ግን በኢትዮጵያ በቀረበ ጥሪ በኤርትራ በተሰጠ ምላሽ የተደረገ ነው ማለት ይቻላል። እንግዲህ በቀጣይ ያሉ ጉዳዮችን የምንከታተል ነው የሚሆነው። ፕሮፌሰር መድህኔ ታደሰን የኢትዮ ኤርትራ የህዝብ ለህዝብ መድረኮች ሀሳብ አፍላቂና በኢትዮ ኤርትራም ጉዳይም ቢሆን የተለያዩ ጥናታዊ ጽሁፎችን ያቀረቡ ምሁር እዚህ ስቱዲዮአችን ድረስ ተገኝተው የዛሬውን አበይት ጉዳይ ስለተነተኑልን ጥያቄያችንም ስላብራሩልን አመሰግናለሁ። መልካም ቀን ይሁንልዎት። እሺ፣ እኔም አመሰግናለሁ። ከኢቲቪ በቀጥታ እየተላለፈላችሁ የሚገኘውን ዜናችን እየተከታተላችሁ ነው። የጠቅላይ ሚኒስትር ዶክተር አብይ አህመድን የኤርትራ ጉብኝት የተለያዩ ዓለም አቀፍ መገናኛ ብዙሃን እየተቀባበሉ ይዘግቡታል። ሪፖርተራችን ሰለሞን ጸጋዬ ተመልክቷቸዋል፣ እንደሚከተለው ይቀርባል።
አስመራና አዲስ አበባ ከኢትዮ ኤርትራ ጦርነት በኋላ ግንኙነታቸው ለሁለት አስርት ዓመታት ተቋርጦ ቆይቷል። በሁለቱ ሀገራት መካከል ጦርነትም ሰላምም የሌለበት ሁኔታ ተፈጥሮ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ይህንን ሁኔታ ሞት አልባ ጦርነት ሲሉ ሰይመውታል። ታዲያ በሁለቱ ሀገራት መካከል ለበርካታ ዓመታት የዘለቀውን ቁርሾ በማስቀረት የአስመራና አዲስ አበባን ግንኙነት ወደ ፍቅርና ሰላም ለመቀየር መንግስት ለኤርትራ የሰላም ጥሪ ማድረጉን ተከትሎ የኤርትራ ልኡካን ቡድን ኢትዮጵያ በመምጣት የሁለቱን ሀገራት ታሪካዊ ግንኙነት አደሱት። አሁን ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ የተባበሩት መንግስታት ድርጅት የሳይንስ የትምህርትና ባህል ድርጅት ዩኔስኮ ትንሿ ሮም ሲል በታሪክ ቅርስ መዝገብ ያስገባትን አስመራ ረግጠዋል። በከተማዋም በተለያዩ አልባሳት ያጌጡና በኢትዮጵያና ኤርትራ ሰንደቅ ዓላማዎች ባሸበረቁት የአስመራ ጎዳናዎች ደማቅ አቀባበል ተደርጎላቸዋል። ይህንን ታሪካዊ የጠቅላይ ሚኒስትር ዶክተር አብይ አህመድን ጉብኝት ታዲያ የተለያዩ ዓለም አቀፍ የብዙሃን መገናኛ ተቋማት እየተቀባበሉ ዘግበውታል። አስደናቂው የሁለቱ ሀገራት አዲስ ግንኙነት ለበርካታ ዓመታት የቆየውን አለመግባባት የሚቋጭ መሆኑን ቢቢሲ በዘገባው አስፍሯል። ዋሽንግተን ፖስት ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ አስመራ አየር ማረፊያ ከደረሱ ጀምሮ በአስመራ ጎዳና ህዝቡ ያደረገላቸውን አቀባበል ልዩ እንደነበር ዘግቧል። የኤርትራን ብሔራዊ የቴሌቪዥን ጣቢያን ጠቅሶ የዘገበው ዋሽንግተን ፖስት የአስመራ ከተማ ነዋሪዎች በሁለቱ ሀገራት ግንኙነት በእጅጉ እንደተደሰቱና ህዝቡ በነቂስ ወጥቶ ለጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል ማድረጉ የሁለቱ ሀገራት ህዝቦች ግንኙነት ጠንካራ መሆኑን ያሳያል ብሏል። ሮይተርስ የዜና ወኪል በበኩሉ የሁለቱ ሀገራት መሪዎች ታሪካዊውን የሰላም ንግግር ጀመሩ ሲል በድረገጹ አስፍሯል። ከኢትዮ ኤርትራ ጦርነት ታሪካዊ ዳራ የሚጀምረው የሮይተርስ ዘገባ ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በፈገግታ የታጀበ ሰላምታና ንግግር መለዋወጣቸውን ዘግቧል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የሁለቱ ሀገራት ግንኙነት አዲስ የትብብርና የሰላም ምዕራፍ ነው ማለታቸውንም ሮይተርስ ዘግቧል። ኢትዮጵያና ኤርትራም ለበርካታ ዓመታት የቆየውን አለመግባባት በመፍታታቸው መደሰታቸውን በኢትዮጵያ የሚኖሩ ኤርትራውያን ስደተኞች ገለጹ። ቢንያም ሀዱሽ የዚህን ዜና ዝርዝር ይዟል። የኢህአዴግ ምክር ቤት ቀደም ሲል የተፈረመውን የኢትዮ ኤርትራ አልጀርስ ስምምነት ያለምንም ቅድመ ሁኔታ ለመተግበር መወሰኑን ተከትሎ የጀመረውን የሁለቱም ሀገራት የሰላም ጭላንጭል በአሁኑ ሰዓት ወደ ከፍተኛ ምዕራፍ ተሸጋግሯል። በተለይ ለ20 ዓመታት ያክል የተቋረጠውን የሁለቱም ሀገራት ህዝብ የሰላም ግንኙነት ወደ ነበረበት ለመመለስ የኢትዮጵያና የኤርትራ መንግስታት ያሳዩት ፍላጎትና ዝግጁነት አዲስ መነቃቃትን ፈጥሯል። በትግራይ ህጻጽ ስደተኞች ካምፕ የሚገኙ ኤርትራውያንም በሁለቱም ሀገራት ሰላም መውረዱ ደስተኛ መሆናቸውን ተናግሯል። በጣም ነው ደስታ ነው የተሰማኝ። ለምን መሰለ? ያሳለፍነው መከራ እኛ ነው የምናውቀው። በተለይ በትግራይ አካባቢና በኤርትራ የሚኖር ህዝብ ያው የሚወረወረውን ቦምባ በሁለታችን መሃል ላይ ነው የሚደርሰው እና እዛ ዶባ አካባቢ የሚኖር ሰው ደግሞ ሁሉ ጊዜ እየተሰቃየ በቃ በመሸማቀቅ ነው የሚኖረው። ስለዚህ ከዛ ነጻነት አግኝቶ እንደ ፍላጎቱ ከኤርትራ ወደ ኢትዮጵያ ከኢትዮጵያ ወደ ኤርትራ የሚመላለስበት እድል ከተገኘ ከዛ የበለጠ ህይወት ያለ አይመስለኝም። በቃ ሁለተኛ በቃ ትውልድ ነው የሚቆጠረው ይሄ ነገር ሁለተኛ እንደተወለደ ነው። በጣም ደስ ባህሊ በጣም ተሐጉሶ ማለት በጣም ደስ የሚል ነው። እኔም በጣም ነው የተደሰትኩት። ኤርትራ ቆይቼ ወደ ኢትዮጵያ ለመምጣት፣ ኢትዮጵያ ቆይቼ ኤርትራ ለመሄድና ቤተሰቦቼን ለማየት ከፍተኛ ፍላጎት ነው ያለኝ። የተሰማኝ ስሜት በጣም ደስ የሚል ነው። ምክንያቱም ሁሉም የኢትዮጵያና የኤርትራ ህዝብ ሊለያይ የማይገባ ህዝብ ነው። አንድ ህዝብ ነው ብዬ ነው የማስበው። ያው የኢትዮጵያ ቤተሰብ የኤርትራ ቤተሰብ አለው። የኤርትራ ቤተሰብ የኢትዮጵያ ቤተሰብ ስላለው ያው አንድ ቤተሰብ ስለሆነ አንድ ላይ ሊጓዝ ይገባል እንጂ ሊለያይ አይገባም ብዬ ነው የማስበው በልቤ ማለት ነው። በጣም ደስ ነው ያለኝ። ከሰላም እንጂ ከጥላቻ የሚመጣ አንዳች ቁም ነገር እንደሌለ የገለጹት የኤርትራ ስደተኞቹ አሁን የተፈጠረው የሰላም ግንኙነት ደግሞ የበለጠ የሁለቱም ሀገራት ሁለንተናዊ የእድገትና የብልጽግና መንገድ የሚከፍት መሆኑን ገልጿል። ይገርማል። በጣም ቆንጆ ነገር ነው። ምክንያቱም ይሄ ነገር ህዝብ ለህዝብ ከተገናኘ ለውጣል።
ለውጥ ያሌለው ያን ተዘግቶ እስር ቤት ያለ ሰው ምንም ማግኘት አይችልም። ካብ ኤርትራ ትረብሖ ነገር አለ፣ ካብ ኢትዮጵያ ዝረብሖ ነገር አለ። ሰላም ካለ ሁለቱም ሀገራት የሚጠቀሙበት ነገር ይኖራል። ኢትዮጵያ ከኤርትራ፣ ኤርትራ ደግሞ ከኢትዮጵያ። ስለዚህ ሁለቱም በሚፈጥሩ ግንኙነት ከፍተኛ ደረጃ ላይ እንደሚደርሱም ተስፋዬ ነው። ሁለት ሀገር ብቻ ሳይሆን ሁለት ጎረቤት ከተስማሙ እኮ ያው አንድ ላይ እድገት አለ ማለት ነው። ስለዚህ አንድ ላይ ያድጋሉ እንጂ የሆነ ችግር አይፈጠርም ብዬ ነው የማስበው። ለሁሉም ነገር ሰላም ለሁሉም ነገር ሰላም መግለጽ የለውም። በቃ ሰላም በጣም ጥሩ ነው። ስደተኞቹ ለኢትዮጵያና ለኤርትራ ወንድማማቾች ህዝብ ደግሞ የእንኳን ደስ አላችሁ መልእክት አስተላልፏል። ሁለቱም ሀገራት የጀመሩት የሰላም ግንኙነትም ህዝቡ ሊደግፍ እንደሚገባ ገልጿል። አሁን ደግሞ ትኩረታቸውን ወደ ሌሎች ጉዳዮች አድርገው ወደ ተጠናቀሩ ዘገባዎች ነው የሚሻገረው። የኢፌዴሪ መከላከያ ዩኒቨርሲቲ በመከላከያ የሰለጠነ የሰው ኃይል ፍላጎትን ለማሟላት እየሰራ መሆኑን የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ